የሆነ ቀን ከዚህ ሰፈር ስትወጣቻታለሁ ተደብቄ። እዚህ ነው ሰፈሯ። ኧረ እባክሽ አላምንሽም። እሷ እዚህ ሰፈር ልትኖር ይቅርና የምታውቀው ራሱ አይመስለኝም። ዳግም ብታምነኝ ነው የሚሻልክ። እንዴ ያቻት እንዴ ሃና እንዴ ሃና 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 ወይኔ ጉዴ! ወይኔ ነይ ቶሎ በይ አፍጥኙ። አብቀኝ እስቲ አንተ ደግሞ አይ አጃምሻል እንዴ ትታስጠላ። እንዴ እንደተጫወተችብን ማጥቀር እና በዚህ ጋር እንዴ ሃንዬ ምንድነው እንደዚህ ሁሌ ማማር? አረ ደብሮኛል። የሆነ መላካለሽ። በቃ ነገ ሰጣልን። እሺ አሁን ቸኩያለሁ። ነገ ትላለች እንዴ? ድሮስ ኑሮ የማይመስል ሰው ፋራ። ዛሬ ሰው እኔ የምልህ በዚህ ጋር የሆነች ልጅ ስታልፋይታ ትላለህ። ሃናን ታውቃታለህ አይደለ? ቤቱ ጋር ነው ያለፈችው። ማነት ደግሞ ሃና? አረ እኔ እንደዚህ የምትባል ልጅ አላት። የማረገውን አውቃለሁ። እሺ አሁን እሷ አታውቃትም? አሁን ቀይ ቀሚስ ለብሳ በዚህ ጋር አለፈች። በዚህ በኩል እንዳትሳሳት እሺ። በዚህ በኩል ቀይ ቀሚስ ለብሳ አሁን አንቺ ቆይ ለምን አስፈለገኛም በዚህ ልክ መዋሸት? ምን ላርግ? ከሁላችሁም ያነሰ ህይወት እንደምኖር ካወቅ እንዳትወይን ፈራው። ስለዚህ የሌለሽን ሀብት ስለነገርሽኝ አፈቀርኩሽ መሰለሽ? አረ ዳጊ እንደዛ አይደለም። እሺ እኛ ጋር የሚያመጣሽ ሹፌር ፍቅረኛሽ ነው አይደለ? አረ አይደለም። እስከ ዛሬ ድረስ እኮ ሹፌርሽን አስተዋውቂኝ ስትሉኝ ማላስተዋውቃችሁ በያንጎ ስለምመጣ ነው። ይሄኛው ደግሞ ሌላኛው ውሸትሽ ነው። ዚዙ በያንጎ ስትጓጪ እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ እንደሚቻል ታውቂያለሽ አይደል? እኔ አላውቅም። ያንጎ አዲስ 30 ሚሊዮን ፕሮሞ ኮድ በማስገባት የመጀመሪያ ጉዞ ላይ 30% ዲስካውንት አለው። ይህ ተግባራዊ የሚሆነው ግን አፕሊኬሽን ወርዶ ሲጠቀሙ ብቻ ነው። አሁን ሰማንከኝ? ሌላ ውሸት አለመዋሸትሽን እርግጠኛ ስሆን የዛን ያገኝሻል።